ሞዱል 9 የደህንነትና የጤና አካባቢን መጠበቅ። ዓላማ ተንከባካቢዎችና ደንበኞች ደህንነቱ የተጠበቀ እና ጤናማ አካባቢን እንዲጠብቁ አስፈላጊ ዕውቀትና ልምዶችን መስጠት። እያንዳንዱ ትምህርት የእንክብካቤ ደህንነትን አስፈላጊ ገጽታ ላይ ያተኩራል። ትምህርት 1 ውጤታማ ጽዳትና ጸረ ተባይ ልምምድ። ትምህርት 2 የቤት ውስጥ ኬሚካሎችን ደህንነቱ የተጠበቀ አያያዝ። ትምህርት 3 ሌላውን ለመጠበቅ ሲታመሙ ቤት ይቆዩ። ትምህርት 1 ውጤታማ ጽዳትና ጸረ ተባይ ልምምድ። ዓላማው በተንከባካቢ አካባቢዎች ውስጥ የኢንፌክሽን ስርጭትን በመከላከል ጎጂ ጀርሞችንና በሽታ አምጪ ተህዋሲያንን ለማስወገድ ትክክለኛውን የጽዳትና የጸረ ተባይ ዘዴዎችን ይማራሉ። ማጽዳትና የጸረ ተባይ ሂደቶችን። ክሊኒንግ አንድ ዲስኢንፌክሽን። ማጽዳት። ክሊኒንግ ማጽዳት በውሃ በሳሙና በመጠቀም የሚታዩ ቆሻሻዎችን፣ አቧራዎችን እና ኦርጋኒክ ቁሶችን እንደ ቅባት ወይም የምግብ ቅንጣቶች ያሉ ከገጽታ ላይ ማስወገድን ያካትታል። ይህ ሂደት አጠቃላይ የቆሻሻውን እና የብክለት መጠንን ለመቀነስ አስፈላጊ ነው፣ ነገር ግን ጎጂ ጀርሞችን፣ ባክቴሪያዎችን እና ቫይረሶችን አይገድልም ወይም አያጠፋም። በመሰረቱ ማጽዳት በዕቃዎች ላይ ያለውን የጀርም ጭነት ይቀንሳል፣ ንጹህ አካባቢን ይፈጥራል እና የጸረ ተባይ ሂደቶችን ውጤታማነት ይጨምራል። ኦርጋኒክ ቁስ አካልን በማስወገድ ማጽዳት ለጸረ ተህዋሲያን ያዘጋጃል፣ ምክንያቱም ብዙ ጸረ ተባይ መድኃኒቶች የሚታይ ቆሻሻ በሚኖርበት ጊዜ ውጤታማ አይደሉም። ማጽዳትና የጸረ ተባይ ሂደቶችን። ክሊኒንግ አንድ ዲስኢንፌክሽን። የጸረ ተባይ ሂደቶችን። ዲስኢንፌክሽን ንጽህና ማለት ጎጂ ጀርሞችን፣ ባክቴሪያዎችን፣ ቫይረሶችን እና ፈንገሶችን ለመግደል ወይም ለማጥፋት ኬሚካሎችን፣ ጸረ ተህዋሲያን የመጠቀም ሂደት ነው። ቆሻሻን አያስወግድም፣ ነገር ግን ጀርሞችን እና በሽታ አምጪ ተህዋሲያንን ስለሚገድል ጸረ ተባይ ማጥፊያ ሁልጊዜ ጽዳትን መከተል አለበት። የጸረ ተባይ ዓላማው ማጽዳት ብቻውን ሊፈታ የማይችል በሽታ አምጪ ተህዋሲያንን በማስወገድ የኢንፌክሽን አደጋን መቀነስ ነው። ጸረ ተህዋሲያን ለትክክለኛው የግንኙነት ጊዜ መተግበሩን እና በተወሰኑ በሽታ አምጪ ተህዋሲያን ላይ ውጤታማ መሆኑን ማረጋገጥ አስፈላጊ ነው። የጽዳትና የጸረ ተባይ ሂደትን ከመጀመሩ በፊት ሁሉንም አስፈላጊ ቁሳቁሶችን ይሰብስቡ። ይህ የጽዳት ወኪሎችን እንደ ሳሙና ወይም ሳሙና ያሉ የተፈቀደ ጸረ ተባይ እና የግል መከላከያ መሳሪያዎችን ፒፒኢ እንደ ጓንት እና ጭንብል ያሉ ያጠቃልላል። እንዲሁም አስፈላጊ ከሆነ እንደ ጨርቆች፣ ስፖንጆች ወይም የሚጣሉ መጥረጊያዎች ከባልዲዎች እና ማጽጃዎች ጋር የጽዳት መሳሪያዎች ያስፈልጉዎታል። ቫይረሶች፣ ባክቴሪያዎች ወይም ፈንገሶች ከሆኑ ኢላማ ባደረጓቸው ልዩ በሽታ አምጪ ተህዋሲያን ላይ ውጤታማ መሆናቸውን ለማረጋገጥ
የጸረ ተባይ መለያዎችን ማረጋገጥ አስፈላጊ ነው። በመጨረሻም አካባቢው በደንብ አየሩ ንፍስ ያለው መሆኑን ያረጋግጡ። በተለይም ኃይለኛ ኬሚካል ሊለቁ የሚችሉ ጸረ ተባይ ኬሚካሎችን ሲጠቀሙ እርጥብ ጨርቅ ወይም ሳሙና በመጠቀም የሚታዩ ቆሻሻዎችን በማስወገድ ይጀምሩ። ይህ እርምጃ ኦርጋኒክ ቁሳቁሶችን ለመቀነስ ይረዳል፣ ይህም ጀርሞችን ከጸረ ተባይ መከላከል ይችላል። እንደ የበር እጀታዎች፣ የመብራት መቀየሪያዎች፣ የእጅ ሀዶች፣ ስልኮች እና የመኝታ ሀዶች ባሉ ከፍተኛ ንክኪ ላይ ያተኩሩ። ምክንያቱም እነዚህ ብዙ ጊዜ ጽዳትና ጸረ ተባይ ማጥፊያ ያስፈልጋቸዋል። በሚያጸዱበት ጊዜ ሁል ጊዜ በትንሹ የቆሸሹ ቦታዎች ላይ ይጀምሩ እና ብክለትን ለማስወገድ ወደ ቆሻሻ ቦታዎች ይሂዱ። ይህ አቀራረብ የጀርሞችን ስርጭት በሚከላከልበት ጊዜ ጥልቅ የጽዳት ሂደትን ያረጋግጣል። ከፍተኛ ንክኪ የሆኑ ነገሮችን እንደ የበር እጀታዎች፣ የመብራት መቀየሪያዎች እና ስልኮች ከእያንዳንዱ አጠቃቀም በኋላ ወይም በቀን ውስጥ ብዙ ጊዜ ለአደጋ ተጋላጭ በሆኑ አካባቢዎች ደጋግመው ያጽዱ። ጸረ ተባይ አጠቃቀም ዲስኢንፌክሽን ፕሮሴስ። አንዴ ቦታውን ካጸዱ በኋላ በኬሚካሉ መመሪያ መሰረት ጸረ ተባይ ማጥፊያውን ይተግብሩ። ኬሚካሉ እንደ መመሪያው መሰረት ቦታው ላይ መቆየቱን ማረጋገጥ በጣም አስፈላጊ ነው። ብዙውን ጊዜ ከ1 እስከ 10 ደቂቃዎች፣ እንደ ምርቱ እና እንደ ተህዋሲያን ይለያያል። ይህ የመቆያ ጊዜ ለጸረ ተህዋሲያን ጎጂ ጀርሞችን ለመግደል አስፈላጊ ነው። ኬሚካሉን ሲያደርጉ መሸፈን ያለበትን ቦታ ሁሉ ላይ ያድርጉ። ይህም ጸረ ተባይ መድኃኒት ቦታውን ሙሉ በሙሉ እንዲሸፍነው ያስችለዋል። ወለሉን ወዲያውኑ ከማጽዳት ወይም ከማድረቅ ይቆጠቡ። ውጤታማነቱን ከፍ ለማድረግ ጸረ ተባይ መድኃኒቱ ለተመከረው ጊዜ እንዲቀመጥ ያድርጉ። የግንኙነቱ ጊዜ ካለፈ በኋላ ብቻ ይጥረጉ ወይም አየር እንዲደርቅ ይፍቀዱለት። ይህ ሂደት በሽታ አምጪ ተህዋሲያን በትክክል መወገዳቸውን ያረጋግጣል፣ የኢንፌክሽን አደጋን ይቀንሳል እና ደህንነቱ የተጠበቀ አካባቢ ይፈጥራል። የትኛው ጸረ ተባይ እንደሚሰራ መምረጥ። ጎጂ በሽታ አምጪ ተህዋሲያንን በውጤታማ በሆነ መንገድ ለማስወገድ እርስዎ በሚያነጣጥሩት ጀርሞች ላይ በመመርኮዝ ትክክለኛውን ጸረ ተባይ መምረጥ አስፈላጊ ነው። ለቫይረሶች፣ ለምሳሌ ኢንፍሉዌንዛ፣ ሳርስ-CoV-2 በቫይረስ በሽታ አምጪ ተህዋሲያን ላይ ውጤታማ ተብለው የተለጠፈ ጸረ ተባይ መድኃኒቶችን ይፈልጉ። ለባክቴሪያዎች፣ ለምሳሌ MRSA፣ C. difficile የባክቴሪያ አይነቶችን የመግደል ችሎታቸውን የሚጠቅሱ ምርቶችን ይጠቀሙ። ፈንገሶችን፣ ለምሳሌ ካንዲዳ ዝርያዎች በሚይዙበት ጊዜ ጸረ ተባይ መድኃኒቶችም የፈንገስ በሽታዎችን ለማጥፋት የተነደፈ መሆኑን ያረጋግጡ። ትክክለኛውን ጸረ ተባይ መጠቀም በአካባቢው ያሉትን ትክክለኛ ስጋቶች እየታገሉ መሆኑን ያረጋግጣል። ይህም የኢንፌክሽን ስርጭትን ለመቀነስ እና ደህንነቱ የተጠበቀ እና ንጽህና ቦታን ለመጠበቅ ይረዳል። የግል መከላከያ መሳሪያዎች ራስዎን ከኬሚካል እና ጀርሞች ለመከላከል ማንኛውንም ጽዳት በሚያደርጉበት ጊዜ
ወይም ማንኛውንም ኬሚካሎች በሚጠቀሙበት ጊዜ ጓንቶችን ያድርጉ። አንዳንድ ጸረ ተባይ ኬሚካሎች ኃይለኛ የሆነ ትንፋሽን እና ዓይንን ሊጎዱ የሚችሉ ኬሚካሎች አሉ። እናም ተንከባካቢዎች እነዚህን ኬሚካሎች ሲጠቀሙ የዓይን ጭንብል መከላከያ ሊጠቀሙ ይገባል። ካጸዱ በኋላ ጓንቶችን እና ሌሎች የሚጣሉ ፒፒኢን በአግባቡ ያስወግዱ እና መበከል ለማስወገድ እና ደህንነቱ የተጠበቀ እና ንጽህናን ለመጠበቅ ይህ የእርስዎን ደህንነት እና በእንክብካቤ መስጫ ቦታ ውስጥ የሌሎችን ደህንነት ያረጋግጣል። የደህንነት ጥንቃቄዎች ሁልጊዜ የአምራቹን መመሪያዎች ይከተሉ። ምርቶቹ እንደታሰበው እንደሚሰሩ ዋስትና ለመስጠት የሚመከሩ የማቅለጫ መጠኖችን፣ ትክክለኛ የመተግበሪያ ቴክኒኮችንና የተገለጹ የግንኙነት ጊዜዎችን ያክብሩ። የተለያዩ የጽዳት ወኪሎችን ከጸረ ተባይ መድኃኒቶች ጋር በማጣመር መርዛማ ጭስ አልፎ ተርፎም አደገኛ ኬሚካላዊ ምላሾችን ሊፈጥር ስለሚችል በአምራቹ በግልጽ ካልታዘዙ ኬሚካሎችን አይቀላቀሉ። በአጋጣሚ መጋለጥን ለመከላከል ሁሉንም የጽዳትና ጸረ ተባይ ምርቶችን በመጀመሪያ ዕቃቸው ውስጥ ያከማቹ፣ በግልጽ ምልክት የተደረገባቸው ይሁኑ። ሁልጊዜ የጽዳት ምርቶችን በደንብ አየር የሚዘዋወርባቸው ቦታዎች ላይ ያስቀምጡ እና ወደ ያልተለጠፈ ዕቃዎች በጭራሽ አያስተላልፏቸው። እነዚህ ጥንቃቄዎች የጽዳት ወኪሎችን ደህንነቱ የተጠበቀ እና ውጤታማ አጠቃቀምን ለማረጋገጥ፣ ጤናውን ለመጠበቅ እና የአካባቢ አደጋዎችን ለመቀነስ ይረዳሉ። የእጅ ንጽህና አስፈላጊ ነው። ተንከባካቢዎች እና ታካሚዎች በተደጋጋሚ እጅን መታጠብ ወይም የእጅ ማጽጃዎችን መጠቀም አለባቸው። በተለይም ከታካሚዎች መስተጋብር በፊት እና በኋላ ወይም ቦታዎችን እና መሳሪያዎችን በነኩ ቁጥር። መበከል ለመከላከል ትክክለኛ የቆሻሻ አወጋገድ ወሳኝ ነው። ጎጂ የሆኑ በሽታ አምጪ ተህዋሲያንን የመስፋፋት አደጋን ለመቀነስ የተበከሉ ጨርቆች፣ ጓንቶች እና ፒፒኢ ሁልጊዜ በታሸጉ ከረጢቶች ውስጥ መጣል አለባቸው። እነዚህ ተጨማሪ እርምጃዎች ለሁለቱም ለተንከባካቢዎች እና ለታካሚዎች ደህንነቱ የተጠበቀ፣ ጤናማ አካባቢን ለመፍጠር ያግዛሉ፣ ይህም የኢንፌክሽኑን አቅም ይቀንሳሉ። ትምህርት 2 የቤት ውስጥ ኬሚካሎችን ደህንነቱ የተጠበቀ አያያዝ። ዓላማ ተንከባካቢዎችን እና ደንበኞችን ከአደገኛ ንጥረ ነገሮች መጋለጥ ለመጠበቅ የቤተሰብ ኬሚካሎችን ደህንነቱ የተጠበቀ አጠቃቀም እና አያያዝ ይማራሉ። የቤት ውስጥ ኬሚካሎች ንጽህናን ለመጠበቅ እንደ ማጽጃ ኤጀንቶች፣ ጸረ ተህዋሲያን እና ኬሚካሎች ንጽህናን ለመጠበቅ አስፈላጊ ናቸው። ነገር ግን በአግባቡ ካልተያዙ ከባድ የጤና አደጋዎችን ሊያስከትሉ ይችላሉ። በእንክብካቤ ሰጪ አካባቢዎች ሁሉንም ሰው ከጎጂ ተጋላጭነት ለመጠበቅ ተንከባካቢዎች እና ደንበኞች ስለ እነዚህ ንጥረ ነገሮች ደህንነቱ የተጠበቀ አጠቃቀም እና አያያዝ ማወቅ በጣም አስፈላጊ ነው። የንጽህና አካባቢን መጠበቅ በሽታን ይከላከላል። የአምራቹን መመሪያ በመከተል ቦታዎችን ማጽዳት ይገባል።
መለያዎችን ያንብቡ እና መመሪያዎችን ይከተሉ። ማንኛውንም የጽዳት ወይም የጸረ ተባይ ምርትን ከመጠቀምዎ በፊት ምርቱን በአስተማማኝና በብቃት እንዴት መጠቀም እንደሚቻሉ ለመረዳት መለያውን በጥንቃቄ ማንበብ አስፈላጊ ነው። አምራቹ እንደ ትክክለኛ የአጠቃቀም መመሪያዎች፣ የማሟሟት ሬሾዎችና የተመከሩ የግንኙነት ጊዜዎች ያሉ ወሳኝ መረጃዎችን ይሰጣል። እነዚህ መመሪያዎች ምርቱ እንደታሰበው እንዲሰራ እና በሽታ አምጪ ተህዋሲያንን በማስወገድ ረገድ ያለውን ውጤታማነት ከፍ ለማድረግ ይረዳሉ። ትክክለኛ የአየር ማናፈሻ አስፈላጊነት ወይም የግል መከላከያ መሳሪያዎችን እንደ ጓንት፣ ጭንብሎች ወይም የዓይን መከላከያ ያሉ የተወሰኑ የደህንነት እርምጃዎችን በመለያው ላይ ለሚሰጡ ማስጠንቀቂያዎች እና ጥንቃቄዎች ልዩ ትኩረት ይስጡ። ይህ በተለይ ጠንካራ ጭስ ለሚለቁ ምርቶች ወይም ቆዳን፣ ዓይንን ወይም የመተንፈሻ አካላትን ሊጎዱ የሚችሉ ኬሚካሎችን ለያዙ ምርቶች በጣም አስፈላጊ ነው። መለያው ለድንገተኛ ተጋላጭነት የመጀመሪያ እርዳታ መመሪያዎችን እና ምርቱን ደህንነቱ በተጠበቀ ሁኔታ እንዴት ማከማቸት እንደሚቻል እንዲሁም እንዴት በትክክል መጣል እንደሚቻል ላይ መረጃን ሊያካትት ይችላል። እነዚህን መመሪያዎች መረዳትዎን ማረጋገጥ የአደጋ ስጋትን ይቀንሳል እና ደህንነቱ የተጠበቀ የጽዳትና የጸረ ተባይ ሂደትን ያረጋግጣል። የምርት መለያዎች የአደጋ ማስጠንቀቂያዎችን ብቻ ሳይሆን አስፈላጊ የድንገተኛ ሕክምና መረጃንም ይሰጣሉ። የመርዛማነት ወይም የአደጋ ደረጃን ለመረዳት ሁልጊዜ ከመጠቀምዎ በፊት መለያውን ያረጋግጡ። መለያዎች የሚከተሉትን ሊያካቱ ይችላሉ። ጥንቃቄ ቆዳን፣ ዓይንን ሊጎድ ወይም ሲተነፍስ ህመም ሊያስከትል ይችላል። ማስጠንቀቂያ ተገቢ ባልሆነ አያያዝ ከፍተኛ የመታመም ወይም የመቁሰል አደጋ ቀጣይ ሊሆን ይችላል። አደጋ ከፍተኛ ጥንቃቄ የሚያስፈልገው ከባድ አደጋ ተገቢ ያልሆነ አጠቃቀም ወደ ከባድ ህመም ሊመራ ይችላል። ዩስ ፐርሶናል ፕሮቴክቲቭ ኢኩዊፕመንት (ፒፒኢ) የቤት ውስጥ ኬሚካሎችን በሚይዙበት ጊዜ ተንከባካቢዎች ሁልጊዜ እንደ ጓንት፣ ጭንብል እና የዓይን መከላከያ ያሉ ተገቢውን ፒፒኢ መልበስ አለባቸው። እንደ ማጽጃ ወይም አሞኒያ ላይ የተመሰረቱ አንዳንድ ኬሚካሎች ቆዳን፣ ዓይኖችን ወይም የመተንፈሻ አካላትን ሊጎዱ ይችላሉ። ጓንትና ጭንብል በመጠቀም ተንከባካቢዎች የኬሚካል ተጋላጭነታቸውን ይቀንሳሉ እና ራሳቸውንና የሚንከባከቧቸውን ደንበኞቻቸውን ሊከላከሉ ይችላሉ። ትክክለኛ የአየር ማናፈሻ (ፕሮፐር ቬንቲሌሽን) ብዙ የቤት ውስጥ ማጽጃ ምርቶች ወደ ውስጥ ቢተነፈሱ ሊጎዱ የሚችሉ ጭስ ይለቃሉ፣ በተለይም በደንብ ባልተሸፈኑ ቦታዎች። መርዛማ ጭስ እንዳይፈጠር ለመከላከል ኬሚካሎችን በሚጠቀሙበት ጊዜ ትክክለኛ የአየር ዝውውር ወሳኝ ነው። ሁልጊዜ አካባቢው በደንብ አየር የተሞላ መሆኑን ያረጋግጡ፣ በተለይም እንደ መታጠቢያ ቤት፣ ኩሽና ወይም አነስተኛ የአየር ፍሰት ሊገደብ በሚችል ማንኛውም ትንሽ ክፍል ውስጥ። መስኮቶችን ይክፈቱ፣ ፋን ይጠቀሙ፣ ወይም ካለ የአየር ፍሰትን ለማሻሻል እና ጭሱን ለመበተን ለማገዝ የጭስ ማውጫ ፋን ይጠቀሙ።
የአየር ማናፈሻን በመጨመር ጎጂ የሆኑ ኬሚካሎች በአየር ውስጥ ያለውን ማከማቸት ይቀንሳሉ። ይህም የመተንፈሻ አካልን የኬሚካል ጉዳት ወይም የመመረዝ አደጋን ይቀንሳል። ይህ የመከላከያ እርምጃ ለተንከባካቢዎችና ለደንበኞች አስፈላጊ ነው። ይህም ምርቶችን በማጽዳት ወይም በመበከል ጤንነታቸውን እና ደህንነታቸውን ያረጋግጣል። ኬሚካሎችን በጥንቃቄ ማስቀመጥ የጽዳት ወኪሎችን እና ኬሚካሎችን ደህንነቱ የተጠበቀ ማከማቻን ለማረጋገጥ ሁልጊዜ በመጀመሪያ ዕቃቸው ውስጥ ያስቀምጧቸው። ይህም በምርቱ ስም እና የደህንነት መመሪያዎች በግልጽ መሰየም አለበት። ከሙቀት ወይም እርጥበት ምንጮች ርቀው በቀዝቃዛና ደረቅ ቦታ ያከማቹ። ኬሚካሎችን ወደ ምልክት ወደሌለባቸው ወይም ወደ ተለዋጭ ዕቃዎች አታስተላልፉ፣ ምክንያቱም ይህ ወደ ግራ መጋባትና በአጋጣሚ የመመረዝ ዕድልን ይጨምራል። በጤና እንክብካቤ መስጫ ቦታዎች፣ በተለይም ብክለትን ለመከላከል የጽዳት ኬሚካሎችን ከምግብ፣ መድኃኒት ወይም የሕክምና አቅርቦቶች ለይቶ ማከማቸት በጣም አስፈላጊ ነው። ትክክለኛው የማከማቻ አሰራር የአካባቢን ደህንነት ለመጠበቅ ብቻ ሳይሆን ኬሚካሎች ውጤታማ ሆነው እንዲቀጥሉ እና አስፈላጊ በሚሆንበት ጊዜ ለአገልግሎት ዝግጁ መሆናቸውን ያረጋግጣል። የጽዳት ምርቶችን በጭራሽ አትቀላቅሉ። የቤት ውስጥ ኬሚካሎችን መቀላቀል አደገኛ የጤና ችግሮች ሊያስከትሉ ስለሚችሉ በጣም አደገኛ ሊሆን ይችላል። ኬሚካሎችን መቀላቀል መርዛማ ጋዞች፣ ተቀጣጣይ ነገሮች ወይም ሌሎች ጉዳትን ሊያመጣ ይችላል። ለምሳሌ ቬንጋር እና በረኪና ማደባለቅ ክሎሪን ጋዝ እንዲፈጠር ያደርጋል። ይህም ሳል፣ የመተንፈስ ችግር እና በአይን፣ በአፍንጫ እና በጉሮሮ ላይ ጉዳትን ያስከትላል። በተመሳሳይም ሃይድሮጅን ፔርኦክሳይድን ከሆምጣጤ ጋር መቀላቀል ፐርሴቲክ አሲድ፣ ፔራሴቲክ አሲድ ይፈጥራል። ይህም ቆዳን እና የመተንፈሻ አካላትን የሚጎዳ ነው። የቤት ውስጥ ኬሚካሎችን መቀላቀል መርዛማ ጋዞች፣ ተቀጣጣይ ነገሮች ወይም ሌሎች አደገኛ የጤና ችግሮች ሊያስከትሉ ስለሚችሉ በጣም አደገኛ ሊሆን ይችላል። ለምሳሌ ብሊች ከኮምጣጤ ጋር በማጣመር ክሎሪን ጋዝ እንዲፈጠር ያደርጋል። ይህም ሳል፣ የመተንፈስ ችግር እና በአይን፣ በአፍንጫ እና በጉሮሮ ላይ ጉዳት ያስከትላል። እንደዚህ አይነት አደጋዎችን ለማስወገድ ሁልጊዜ አንድ ኬሚካል በአንድ ጊዜ ይጠቀሙ እና የአምራቹን መመሪያ በጥንቃቄ ይከተሉ። አንድ ምርት ማሟሟትን የሚያማክር ከሆነ ከመጠን በላይ ችግርን ለመከላከል ትክክለኛውን ሬሾን መከተልዎን ያረጋግጡ። መፍትሄው ከሚመከረው በላይ ጠንካራ ያድርጉ። በመለያው ላይ በግልጽ ካልተገለጸ በስተቀር ምርቶችን በጭራሽ አያጣምሩ፣ አያደባልቁ። እርግጠኛ ካልሆኑ ለእያንዳንዱ የጽዳት ሥራ ከአንድ ኬሚካል ጋር መጣበቅ የበለጠ አስተማማኝ ነው። ኬሚካሎች በአጋጣሚ ከተደባለቁ ወይም ለጎጂ ጭስ ከተጋለጡ ወዲያውኑ አካባቢውን ለቆ መውጣትና ንጹህ አየር ማግኘት አስፈላጊ ነው። እና አስፈላጊ ከሆነ የመርዝ መቆጣጠሪያ ማዕከልን ወይም የድንገተኛ አደጋ አገልግሎቶችን ያነጋግሩ። እነዚህን ጥንቃቄዎች ማድረግ ደህንነቶን ለመጠበቅ ብቻ ሳይሆን በአካባቢዎ ላይ አላስፈላጊ አደጋዎችን ሳይፈጥሩ የጽዳት ወኪሎችን በብቃት እየተጠቀሙ መሆኑን ያረጋግጣል።
ኬሚካሎችን በትክክል ማስወገድ። የተረፈ ማጽጃ ወኪሎችን ወይም ኬሚካሎችን በፍሳሹ ውስጥ አታፍስሱ ወይም በመደበኛ የቤት ውስጥ ቆሻሻ ውስጥ አታስቀምጡ። የንጽህና ምርቶችን ያለ አግባብ መጣል የአካባቢ ብክለትን ያስከትላል፣ የውሃ ምንጮችን፣ አፈርን እና የዱር አራዊትን ይጎዳል። ጎጂ ኬሚካሎች ወደ ውሃ አቅርቦት ውስጥ ዘልቀው ሊገቡ ወይም ስነ ምህዳሮችን ሊያበላሹ ይችላሉ። ይህም በእጽዋት፣ በእንስሳት እና በሰዎች ላይ አደጋን ይፈጥራል። አደገኛ ቆሻሻን ለማስወገድ ሁልጊዜ የአካባቢ ደንቦችን ይከተሉ። ብዙ ማህበረሰቦች ኬሚካሎችን በአስተማማኝ ሁኔታ ለማስወገድ የተመደቡ ቦታዎችን ወይም የመሰብሰቢያ ዝግጅቶችን ያቀርባሉ። ይህም በአካባቢ ጥበቃ ኃላፊነት በተሞላበት መንገድ መያዛቸውን ያረጋግጣል። እነዚህ ቦታዎች እንደ ማጽጃ ወኪሎች፣ ጸረ ተባዮች፣ ፈሳሾች እና ሌሎች የቤት ውስጥ ኬሚካሎች ያሉ ነገሮችን ሊቀበሉ ይችላሉ። ተገቢውን የማስወገጃ ዘዴዎችን በማክበር አካባቢን ለመጠበቅ እና ለአደገኛ ንጥረ ነገሮች ጎጂ ተጋላጭነትን ለመቀነስ ይረዳሉ። ልዩ መመሪያዎችን እና ነጥቦችን ለማግኘት ሁልጊዜ ከአካባቢው የቆሻሻ አስተዳደር አገልግሎት ጋር ያረጋግጡ። ለአደጋ ተጋላጭነት አፋጣኝ እርምጃ። ሁሉንም አስፈላጊ ጥንቃቄዎች ቢያደርጉም፣ ከኬሚካሎች ጋር የተያያዙ አደጋዎች አሁንም ሊከሰቱ ይችላሉ። አፋጣኝ ምላሽ መስጠትን ማወቅ ለከባድ ጉዳት የመጋለጥ ዕድልን በእጅጉ ይቀንሳል። አንድ ሰው ከኬሚካል ጋር ከተገናኘ፣ ሁልጊዜ በምርት መለያው ላይ ያለውን የመጀመሪያ እርዳታ መመሪያ ይከተሉ። ይህም እንደ ተጎጂውን አካባቢ በውሃ ማጠብ፣ የተበከሉ ልብሶችን ማስወገድ ወይም ልዩ ሕክምናዎችን መተግበርን የመሳሰሉ ድርጊቶችን ሊያካትት ይችላል። አንድ ሰው ጭስ ወደ ውስጥ ቢተነፍስ፣ ወዲያውኑ ወደ ንጹህ አየር ወዳለበት ቦታ መሄድ አስፈላጊ ነው። የመተንፈስ ችግር ካጋጠማቸው ወይም የአተነፋፈስ ችግር ምልክቶች ካሳዩ፣ ወዲያውኑ አስቸኳይ የሕክምና እርዳታ ይጠይቁ። ለዓይን ኬሚካላዊ ተጋላጭነት ካጋጠመዎት፣ ወዲያውኑ ዓይኖን ለ15 ደቂቃዎች ያጠቡ። የዓይን ሽፋኖቹን በሰፊው ለመክፈት ያረጋግጡ። ይህ ፈጣን እርምጃ የዓይን ጉዳትን ለመቀነስ አስፈላጊ ነው። ከኬሚካሎች ጋር ከተገናኙ ጉዳትን ለመቀነስ በፍጥነት እርምጃ መውሰድ በጣም አስፈላጊ ነው። ዱቄቶችን፣ ፈሳሾችን ወዲያውኑ ይታጠቡ። ከዚያም የተጎዳውን አካባቢ በከፍተኛ መጠን ውሃ ያጠቡ። ሁልጊዜ ያስታውሱ፣ መድኃኒቶች ኃይለኛ ኬሚካሎች ናቸው እና በአጋጣሚ እንዳይጋለጡ ጥንቃቄ መደረግ አለበት። በአጋጣሚ የተጋላጭነት ሁኔታ ቢያጋጥም፣ በቆዳ ንክኪ፣ በመተንፈስ ወይም ወደ ውስጥ መግባት አፋጣኝ የሕክምና እርዳታ ይፈልጉ፣ ወይም የእርዳታ የስልክ መስመርን በ1-800-222-1222 ማነጋገር ወይም የአሜሪካን መርዝ መቆጣጠሪያ ማዕከላትን ድረገጽ ይመልከቱ። www.aapcc.org ስለ ኬሚካል ትክክለኛ መረጃ መስጠት የጤና ባለሙያዎች ጥሩ እንክብካቤ እንዲያቀርቡ ይረዳቸዋል። ስለ ኬሚካሉ እርግጠኛ ካልሆኑ፣ ጉልህ ምልክቶች ካጋጠሙዎት፣ ወይም ከባድ ሁኔታ እንደሆነ ከተሰማዎት፣
ወዲያውኑ የሕክምና እርዳታ ያግኙ። ወደ ድንገተኛ ክፍል ይሂዱ። የጤና እንክብካቤ አቅራቢውን ይደውሉ ወይም 911 ይደውሉ። ትምህርት 3 ሌላውን ለመጠበቅ ሲታመሙ ቤት ይቆዩ። ዓላማ: ተላላፊ በሽታዎችን ወደ ደንበኞቻቸው እንዳያስተላልፍ፣ በተለይም የበሽታ መከላከል አቅማቸው ወይም ደካማ ሊሆኑ የሚችሉትን በህመም ጊዜ በቤት ውስጥ የመቆየት አስፈላጊነት ላይ አጽንዖት ይስጡ። የደንበኞችን ደህንነት መጠበቅ: በሚታመምበት ጊዜ ቤት ውስጥ መቆየት የደንበኞችን ደህንነት ለማረጋገጥ ወሳኝ እርምጃ ነው። በተለይም በጣም ተጋላጭ የሆኑትን እንደ አዛውንቶች፣ ስር የሰደደ ህመም ያለባቸው ግለሰቦች እና እንደ ኪሞቴራፒ ያሉ ህክምናዎችን የሚወስዱ ደንበኞች። በእንክብካቤ ተቋም ውስጥ ቀላል ህመም እንኳን ለእነዚህ ደንበኞቻቸው በሽታ የመከላከል ስርዓታቸው ሊዳከም እና አደገኛ ሁኔታ ሊያድግ ይችላል። ይህ በተለይ በሆስፒታሎች፣ በአረጋውያን መንከባከቢያ ቤቶች ወይም በቤት ውስጥ እንክብካቤ ውስጥ ደንበኞቻቸው በሌሎች የጤና ሁኔታዎች ወይም ህክምናዎች ሊዳከሙ በሚችሉ ሁኔታዎች ውስጥ በጣም አስፈላጊ ነው። ደንበኞችን ለኢንፌክሽን ከመጋለጥ መጠበቅ በሽታን የመቀነስ ጉዳይ ብቻ አይደለም፣ ነገር ግን አጠቃላይ የህይወት ጥራታቸውንና የማገገም ውጤቶቻቸውን ስለማሳደግ ነው። በህመም ጊዜ በቤት ውስጥ መቆየት ተጋላጭ ደንበኞችን በመጠበቅ እና የእንክብካቤ አካባቢዎች በተቻለ መጠን ጤናማ መሆናቸውን ለማረጋገጥ ወሳኝ ተግባር ነው። የኢንፌክሽን ስርጭትን መቀነስ: ተጋላጭ ደንበኞችን ከመጠበቅ በተጨማሪ በሚታመሙበት ጊዜ ቤት ውስጥ መቆየት ኢንፌክሽንን ለመቆጣጠር ወሳኝ ሚና ይጫወታል። በሽታን ወደ የሥራ ባልደረቦች፣ ሌሎች ደንበኞች እና በእንክብካቤ ሰጪ አካባቢ ውስጥ ግለሰቦች እንዳይሰራጭ ይከላከላል። ይህ አሰራር የወረርሽኙን ስጋት ይቀንሳል። የእንክብካቤ ሰጪ አካባቢ የተረጋጋ፣ ደህንነቱ የተጠበቀ እና ውጤታማ ሆኖ እንዲቆይ ያደርጋል። በሚታመሙበት ጊዜ ቤት ውስጥ በመቆየት የኢንፌክሽን መቆጣጠሪያ ፕሮቶኮሎችን በንቃት ይደግፋሉ። ይህንን ኃላፊነት የተሞላበት እርምጃ መውሰድ በእንክብካቤ ሰጪ አካባቢ ውስጥ እያንዳንዱ ሰው ደህንነቱ የተጠበቀ ሆኖ እንዲቆይ ያደርጋል። ተጋላጭ ደንበኞችን ከበሽታ መከላከል: ተንከባካቢዎች ሲታመሙ ቤት በመቆየት የኢንፌክሽኑን ወደ ደንበኞቻቸው፣ በተለይም ደካማ የበሽታ መቋቋም የማይችሉ ደንበኞችን ወይም ስር የሰደደ የጤና ችግር ያለባቸውን በመከላከል ረገድ ወሳኝ ሚና ይጫወታሉ። እንደ አረጋውያን ወይም የኬሞቴራፒ ህክምናን የመሳሰሉ ለችግር የተጋለጡ ሰዎች ለአነስተኛ ህመሞች እንኳን ሳይቀር ለችግር የተጋለጡ ናቸው። ለተንከባካቢው ቀላል የሚመስል ጉንፋን በፍጥነት ለእነዚህ ደንበኞች ወደ ከባድ የጤና አደጋ ሊሸጋገር ይችላል። ቤት ውስጥ መቆየት ተንከባካቢዎች ጤንነታቸውን እንዲጠብቁ እና ደንበኞቻቸው ከተጨማሪ የኢንፌክሽን ስጋት ነፃ በሆነ ጤናማ አካባቢ
ማገገም እንደሚችሉ ያረጋግጣል። ይህ አሰራር የደንበኞችን ደህንነት መደገፍ ብቻ ሳይሆን ለአጠቃላይ ተንከባካቢ አካባቢ ደህንነትና መረጋጋት አስተዋጽኦ ያደርጋል። የተንከባካቢን ድካም አና መታመም ይቀንሳል። ህመምን ገፍቶ ስራን መስራት ህመምዎን ያራዝመዋል። ይህም ህመምዎን ለማገገም ከባድ ያደርገዋል እና ወደ ድካም ሊያመራ ይችላል። ይህ በደህንነቶ ላይ ብቻ ሳይሆን ከፍተኛ ጥራት ያለው እንክብካቤን ለደንበኞች የማቅረብ ችሎታው ላይም ተጽዕኖ ያደርጋል። ጤናማ ባልሆኑበት ጊዜ ለማረፍና ለማገገም አስፈላጊውን ጊዜ መውሰዱ ያስፈልጋል። ይህ ሙሉ በሙሉ ታድሶ ወደ ስራው መመለሶን እና ጤናውን ወይም የሌሎችን ጤና አደጋ ላይ ሳይጥሉ የተሻለ እንክብካቤውን ለመስጠት ዝግጁ መሆኑን ያረጋግጣል። የኃላፊነት ባህልን ማሳደግ ሲታመም ቤት መቆየቱ በተንከባካቢው ማህበረሰብ ውስጥ የኃላፊነት ባህልን ያበረታታል። ተንከባካቢዎች ለጤንነታቸው ቅድሚያ ሲሰጡ እና በማይታመምበት ጊዜ አስፈላጊውን ጊዜ ሲወስዱ ለሌሎች ጥሩ ምሳሌ ይሆናል። ተንከባካቢዎች ሲታመሙ ቤት ለመቆየት ሲመርጡ ለደንበኞችና ለሰራተኞች የሚጠቅም የጤናና የኃላፊነት ባህል አስተዋጽኦ ያደርጋሉ። ሲታመም ቤት መቆየት ለደንበኞችና ለሰራተኞች ደህንነቱ የተጠበቀ አካባቢን ለመጠበቅ ይረዳል። በእንክብካቤ ሰጪ ድርጅቶች ውስጥ የኃላፊነት ባህል እና የኢንፌክሽን ቁጥጥርን ያዳብራል። የእያንዳንዱ ሰው ጤና ቅድሚያ የሚሰጠው ደህንነቱ የተጠበቀ እና ጤናማ አካባቢን መጠበቅ በህመም ጊዜ ቤት ውስጥ በመቆየት ደህንነቱ የተጠበቀ እና ጤናማ አካባቢን ለመጠበቅ ይረዳሉ። ይህም የኢንፌክሽን ስርጭት አደጋን ይቀንሳል። ይህን ቀላል ግን በጣም ውጤታማ እርምጃ መውሰድ ኢንፌክሽንን ለመከላከል አስፈላጊ ነው። ይህ በእንክብካቤ ሰጪ አካባቢ ውስጥ የሚሳተፉትን ሁሉ አጠቃላይ ደህንነት ያረጋግጣል። ቤት በመቆየት ተንከባካቢዎች በሽታዎችን የመተላለፍ አደጋን ይቀንሳሉ። ይህም ደንበኞች ደህንነቱ በተጠበቀ እና ንጹህ በሆነ አካባቢ ውስጥ እንዲያገግሙ ያስችላቸዋል። ይህም ያለ ተጨማሪ የጤና ስጋት ፈውስ ያስገኛል። ለኢንፌክሽን መጋለጥን በመቀነስ ተንከባካቢዎች ደንበኞቻቸው ሌላ በሽታ የመያዝ ተጨማሪ ጭንቀት ሳይኖርባቸው በማገገም ላይ የሚያተኩሩበት ጤናማ አካባቢ ይፈጥራሉ። ያልተቋረጠ እንክብካቤን ያረጋግጣል። ተቆጣጣሪውን በማሳወቅ እና ምትክ ለማግኘት ዝግጅት በማድረግ ደንበኞቻቸው ያለማቋረጥ የሚያስፈልጋቸውን እንክብካቤ ማግኘታቸውን ለማረጋገጥ ይረዳሉ። ይህ በሰራተኞች ህመም ምክንያት የደንበኛ ፍላጎቶችን ችላ የማለት አደጋን ይከላከላል። ይህ በእንክብካቤ መስጫ ቦታ ውስጥ በሽታን የበለጠ የመስፋፋት ዕድልን ይቀንሳል። ይህም ያለ ተጨማሪ የብክለት ስጋት እንክብካቤ እንዲቀጥል ያደርጋል። ቀላል የሆኑ ህመሞችን እንኳን ሳይቀር ስርጭትን በመከላከል ተንከባካቢዎች ለደንበኞቻቸው የማያቋርጥ እና ያልተቋረጠ የማገገሚያ ሂደትን ለመጠበቅ ይረዳሉ። ለቀጣሪው ማሳወቅ በሚታመሙበት ጊዜ በተቻለ ፍጥነት አሰሪውን ወይም ተቆጣጣሪውን ማሳወቅ አስፈላጊ ነው።
ይህም አስፈላጊውን ዝግጅት እንዲያደርጉ ያስችላቸዋል። ለምሳሌ ምትክ ተንከባካቢ ማግኘት ወይም ደንበኞቻቸው ተገቢውን እንክብካቤ ማግኘታቸውን እንዲቀጥሉ የጊዜ ሰሌዳዎችን ማስተካከል። ቀደም ብሎ ለቀጣሪው ማሳወቅ በእንክብካቤ ሂደቱ ውስጥ ያሉ መስተጓጎሎችን ለመከላከል ይረዳል እና ደንበኞች ያለ ድጋፍ እንደማይተው ያረጋግጣል። የኢንፌክሽን ስርጭት አደጋን ይቀንሳል። በሚታመሙበት ጊዜ ቤት ውስጥ በመቆየት በእንክብካቤ ሰጪ አካባቢ ውስጥ ላሉ ግለሰቦች የማሰራጨት አደጋን ይቀንሳሉ። ይህም በተቋሙ ውስጥ የወረርሽኙን ዕድል በእጅጉ ይቀንሳል። ተጨማሪ የጤና ስጋቶች ሳይኖሩ ደንበኞቻቸው እንዲያገግሙ ያስችላቸዋል እና ህመሙ በእንክብካቤ ሰጪ አካባቢ ውስጥ የመስፋፋት ዕድልን ይቀንሳል። ይህም ለደንበኞችና ለሰራተኞች ደህንነቱ የተጠበቀ ቦታ እንዲኖር ይረዳል። በህመም ጊዜ ቤት ውስጥ መቆየት የኢንፌክሽን ስርጭትን ይከላከላል። ይህም ሌሎችን የመበከል አደጋ ሳይጨምር እንክብካቤው እንዲቀጥል ያደርጋል። የእርስዎን ተቆጣጣሪ ማሳወቅ ለመስራት በጣም መጥፎ ስሜት ሲሰማዎት ከቀጣሪዎ ጋር በደንብ መነጋገር እና ማሳወቅ ለደህንነቱ እና ለደንበኞቹ እንክብካቤ ቀጣይነት ወሳኝ ነው። በጣም እንደታሙ እንደተረዱ ወዲያውኑ ለስራ ተቆጣጣሪዎ ወይም ለሌላ የተመደበ ሰው ማሳወቅ አስፈላጊ ነው። መታመም ለአለቃው በጊዜው ሲያሳውቁ አሰሪዎ በተሻለ ሁኔታ ይዘጋጃል እና ማንኛውንም አስፈላጊ ማስተካከያ ያደርጋል። ለምሳሌ ምትክ ተንከባካቢ ማመቻቸት ወይም የጊዜ እስኬጁል በመቀየር የሚሰጠው እንክብካቤ ወጥነት ያለው እና ያልተቋረጠ መሆኑን ያረጋግጣል። ይህ በእንክብካቤ ውስጥ ምንም አይነት ክፍተቶችን ለማስወገድ ይረዳል። ይህም በተለይ ደንበኞች በተከታታይ ትኩረትና ድጋፍ ላይ በሚመሰረቱበት የእንክብካቤ መስጫ ቦታዎች ውስጥ በጣም አስፈላጊ ነው። ሲታመሙ ለተቆጣጣሪው ወዲያውኑ ማሳወቅ ሙያዊ ብቃትና ኃላፊነትንም ያሳያል። ቡድንዎ በፍጥነት ምላሽ እንዲሰጥ እና ማንኛውንም የሰራተኛ እጥረት ለመፍታት በመጨረሻው ደቂቃ ላይ ሳይደናቀፍ እንዲቀጥል ያስችለዋል። ይህ የነቃ አቀራረብ አንድ ሰው በድንገት በህመም ምክንያት በማይኖርበት ጊዜ እንኳን የእንክብካቤ ሰጪውን አካባቢ የተረጋጋ፣ ደህንነቱ የተጠበቀ እና በሚገባ የተደራጀ ያደርገዋል። እንኳን ደስ አለዎት! አሁን ሞጁል 9 ጨርሰዋል። እባክዎን ጥያቄዎችን ይስሩ።